ብሩ ሀገራችን ትዝ አለን ሀገራችን። ተው አበረታቱን። ተው ሰብስክራይብ አድርጉን። ተው አበረታቱን። ተው እነሰት ምጫው ግሬም ታማ ትንሽ ሲሱት ይጠፋ በስማማዱን ግን ሞት ነው የሚደርሰን። ስንለኩሰው ደግሞ ድምጥ ይረብሻል። እዚህ ጋር ይቅርታ ድምጥ ስላለው ታጠፋው ደግሞ ሙቀቱን አልቻልኩም። ወይኔ ስደት፣ ወይኔ ስደት፣ ስደት ከባድ ነው። እንደው ፈጣሪ ሀገራችን ሰላም አድርጎልን ወደ ሀገራችን ይመልሳል። ከምር በጣም ስደት አስቸጋሪ ነው። ህይወታችን ቸገረ። በስደትም መከራ እየታየ እንደዚህ ሆኖ ለታደረው ደግሞ ስቃይ ይበዛበታል፣ መገደል ይበዛበታል፣ መታረድ ይበዛበታል። አረኛ ኢትዮጵያኖች እንደው ምን ይሻለናል? እንደው ኧረ ተው፣ ኧረ ተው። እስኪ ማርና ክርስቶስ እንድ ለፍተለት ኖር ነው። በዚህ በሙቀት ተቃጥለን ለኖር ነው። በባህር እየተሄደ ስንት ነገር እየተደረገ ገንዘባቸው፣ ንብረታቸው፣ ቤታቸው ሸጠው በባህር ሄደው ደግሞ እንደዚህ ያለ ስቃይ እንደዚህ እንደምታዩት እየተደረጉ ነው ያሉት። ኧረ እባካችሁ እንደይህን እንኳን አይታችሁ ተረዱ። በእርግጥ ይሄን ሙቀት እያዩ እንደዚህ ሆነው ሄደው እርግጥ ብቻ አላቅም። እንደው አረቦቹም ይረዱ አልቻሉም መሰለኝ። ብቻ ታስበው ማለት ነው። አንዳንድ ደግሞ እንደዚህ ሆነው አሉ አይደለም። በቃ ለራሳቸው እንትን ብለው የራሳቸውን ዜጋ እንትን የሚሉ ተው ተው፣ ይቅርባቸው። እናንተስ ነገ ምን እንደሚገጥማችሁ ታውቃላችሁ? ከባድ ነው።